አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቼ፣ የሰዓቱን አበይት ጉዳዮች ላስቀድምላችሁ። ሰሞኑን የዓለማችን ሕዝብ ተጨንቆ ስለ አንድ ነገር ያወራል። ከቁጥጥር ውጭ ስለወጣው ስለ ቻይና ግዙፉ ሮኬት። ይሄው ሮኬት ሊወድቅም የሰዓታት ልዩነት እንደቀሩት ሳይንቲስቶች እየተናገሩ ይገኛሉ። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት የቻይና ሮኬት ያለበትን ሁኔታ እየተከታተልኩ ነው አለ። ኢትዮጵያ ውስጥ ይወድቃል አይወድቅም በሚለውና ድንገት ኢትዮጵያ ውስጥ ቢወድቅ መደረግ ስላለባቸው ጥንቃቄና መሰል ተዛማጅ የሮኬቱ ጉዳዮች ላይ ሰፋ ያለ ማብራሪያ ሰጥቷል። እኔም ከደቂቃዎች በኋላ ሙሉን የማካፍላችሁ ይሆናል። በልማት ስራዎች ሪቫን እየቆረጥን ጠላቶቻችንን ተስፋ እናስቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳይ ላይ በርካታ ቀልብን የሚስቡ ንግግሮችን አድርገዋል። እንዲሁ ይህንንም መረጃ አብረን እንመለከታለን። በአዳማ ሕገ ወጥ የጦር መሳሪያ ደብቀው የተገኙ አንድ የሃይማኖት አባት ጨምሮ 6 ግለሰቦች በቁጥጥር ስር መዋላቸው ተሰምቷል። የተያዙት መሳሪያዎችንም በዝርዝር እንመለከታለን። በተያያዘ መረጃም ዛሬ ምሽት የአዲስ አበባ ፖሊስ ይፋ ባደረገው መረጃ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 በአንድ ግለሰብ መኖሪያ ቤት ውስጥ በርካታ የተደበቁ የጦር መሳሪያዎችን መያዙንም ገልጿል። በዝርዝርም እንመለከተዋለን። የአዲስ አበባ ከተማ አስተዳደር በወቅታዊ ጉዳዮች ላይ ጠንከር ያለ መግለጫም አውጥቷል። ይህኛውንም መግለጫ አብረን የምንመለከት ይሆናል። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ቻናሌን ሰብስክራይብ ብታደርጉ የሰዓቱ አዳዲስና እጅግ ታማኝነት ያላቸው መረጃዎች በፍጥነት እየደረሷችሁ መከታተል ትችላላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። አህመድ ሐበሻም ነኝ። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት የቻይና ሎንግ ማርች 5 ቢ ሮኬት ያለበትን ሁኔታ እየተከታተለ መረጃ እንደሚሰጥ አስታወቀም። የቻይና ሎንግ ማርች 5 ቢ ከቁጥጥር ውጭ ከሆነበት ከሚያዝያ 21 ቀን 2013 ዓ.ም ጀምሮ በከፍተኛ በመሬት ዙሪያ እየተሽከረከረም ይገኛል። በመሬት ዙሪያ አንዴ ለመዞር የሚፈጅበት ጊዜ 90 ደቂቃም ሲሆን ፍጥነቱም በሰዓት 28000 ኪሎ ሜትር ይደርሳል ተብሏል። ሮኬቱ አሁን ባለበት ሁኔታ በመሬት ዙሪያ የመሽከርከር አቅሙን እያጣ በመምጣቱም ሰዓታቶች በኋላ ወደ መሬት ሊወድቅ እንደሚችልም ተገምቷል። ሮኬቱ የት ሊወድቅ ይችላል የሚለውን በእርግጠኝነት መናገር እንዳይቻል ያደረገው ዋነኛ ምክንያት በመሬት ዙሪያ የሚጓጓዝበት ፍጥነት ከፍተኛ ስለሆነም ነው። ይህ ማለት ወደ መሬት ከባቢ አየር ሊገባ የሚችልበትን ጊዜ ግምት ሊሰጥ የ30 ደቂቃ ያክል ልዩነት ቢኖር በሚያርፍበት ስፍራ ላይ የ10,000 ኪሎ ሜትር ለውጥ ያመጣል ማለት ነው። ስለሆነም የሚያርፍበት ቦታ ትክክለኛ ግምት መስጠት የሚቻለው ወደ መሬት ከባቢ አየር ክልል ገብቶ ወደ ታች መምዘግዘግ ከሚጀምርበት ጊዜ አንስቶም ይሆናል ብሏል የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት። ለኢዜአ በላከው መግለጫም የቻይናን ሎንግ ማርች 5 ቢ ሮኬት ምንነት፣ አሁን የሚገኝበትን ሁኔታ፣ ሮኬቱ በሀገራችን ቢወድቅ መወሰድ ስለሚገባቸው የጥንቃቄ እርምጃዎችን በሚመለከትም ኢንስቲትዩቱ አብራርቷል። ኢንስቲትዩቱ እንዳብራራውም ስብርባሪው ኢትዮጵያ የማረፍ እድል አለው የለውም የሚለውን መናገር የሚቻለው ሮኬቱ መሽከርከሩን አቁሞ ወደ ከባቢ አየር መግባትና ወደ መሬት መምዘግዘግ ከሚጀምርበት ቅጽበት አንስቶ ነውም ብሏል። ከዚህ ጊዜ አንስቶ ስብርባሪው ወደ መሬት ለመድረስ የሰዓታት ጊዜ ስለሚኖረው ቦታው እንደሚታወቅ የጥንቃቄ እርምጃዎችንም መውሰድ እንደሚገባም ተመልክቷል። ስብርባሪው የት እንደሚወድቅ ከታወቀ በእግርም ሆነ በተሽከርካሪ የሚደረግ እንቅስቃሴ መገደብና ጠንካራ ከለላ ወይም የላይ ሽፋን ባለው ስፍራ ስር መሆን እንዲሁም ድንገት ስራ ላይ ከሆኑ ሄልሜት ማድረግና የመሳሰሉትን እርምጃዎች መውሰድ እንደሚገባም መግለጫው ያብራራል። ሳተላይት ለማምጠቅ ጥቅም ላይ የሚውሉ ሮኬቶች ተልዕኳቸውን ከጨረሱ በኋላ ከቁጥጥር ሳይወጡ የመሬት ከባቢ አየር ክልልን አልፈው ተገማች በሆነ ስፍራ ወደ ውቅያኖስ እንደሚገቡ ወይም ሰው በማይደርስበት ራቅ ያለ የመሬት አካል እንደሚያልፉ ማድረግ የተለመደ አሰራር መሆኑንም ተመልክቷል። ለዚህም አገልግሎት በአብዛኛው የሚውለውን በፓስፊክ ውቅያኖስ ደቡብ ንፍቀ ክበብ ከየብስ ርቆ የሚገኘው አካል ነው። 5 ቢ ሮኬት ከቁጥጥር ውጭ ስለሆነበት ምክንያት እስካሁን የተሰጠ የተሟላ ቴክኒካዊ ምክንያት ባይቀርብም ምናልባት ሮኬቱ ከሚጠበቀው በላይ ከፍታ እንደወጣና ከተለመደ ፍጥነት በላይ እንዲጓዝ በመደረጉ ነው የሚሉ መላምቶችም እየቀረቡ መሆኑንም ተገልጿል። ሮኬቱ ሙሉ በሙሉ መሬት ላይ እንደማይደርስ በእርግጠኝነት መናገር አይቻልም ያለው መግለጫው የምድር 71 በመቶ ውሃ በመሆኑ በየብስ ላይ የማረፍ እድሉ አነስተኛ ስለመሆኑም አብራርቷል።
ሮኬቱ ጉዳት የማድረስ እድሉ ያነሰ መሆኑንም በመጠቆም ኢንስቲትዩቱ ሁኔታውን እየተከታተለ ለሕዝብ መረጃ እንደሚያደርስም አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በልማት ስራዎች ሪቫን እየቆረጥን ጠላቶቻችንን ተስፋ እናስቆርጣለን ሲሉ ተናገሩም። ጠቅላይ ሚኒስትሩ ይህን ያሉት ዛሬ የሞጆ መቂ ባቱ ምዕራፍ 1 መንገድ ግንባታ ፕሮጀክት ምረቃ ስነ ስርዓት ላይ ባደረጉትም ንግግር ነው። ኢትዮጵያን በሚገባት ቁመና ላይ እንድትገኝ የማድረግ ፈታኝ ስራ እንደሆነ እንገነዘባለን ያሉት ጠቅላይ ሚኒስትሩም አሁን ካለው ፈታኝ ሁኔታ አንጻር በግራ እጅ እየጠበቁ በቀኝ እጅ መስራት የግድ እንደሚልም አስገንዝቧል። እያላዘኑ ብቻ ሀገርን መጠበቅ አይቻልም። በግራ እጃችን ሀገርን እንጠብቃለን፣ በቀኝ እጃችን የልማት ስራዎችን እንሰራለን ብለዋል። በአሁኑ ወቅት ብዙ ፈተናዎች ተደቅነውብናል። በእነዚህ ፈተናዎችም የሚሰጉ ዜጎች አሉ። ነገር ግን ከችግሩ የመጣ ለውጥ በዓለም ላይ የለም ነው ያሉት። ለዚህም እንደ ምሳሌ የጠቀሱት የቅዝቃዜ ችግር ሙቀትን ለመፍጠር ምክንያት መሆኑን፣ ፍሬ እየለቀሙ መኖር አስቸጋሪ በመሆኑ ዘመናዊ እርሻ መፍጠርና አድኖ መብላት ከባድ በመሆኑ እንስሳትን ማላመድ እንደተጀመረም ጠቅሰዋል። ታላቅነት ራስን ማሸነፍ ካለን ማካፈል የኢትዮጵያ ጸጋ ማውጣት ነው። ራሳችንን ማሸነፍ ከቻለን የበለጸገችና ለሌሎች የምትተርፍ ሀገር መገንባት እንችላለን ሲሉም ተናግረዋል። ገበሬው ያለውን አውጥቶ ዘር ሲዘራ ፍሬ እንደሚያፈራለት በእግዚአብሔር ተማምኖ ነው ያሉት ጠቅላይ ሚኒስትር አብይ አህመድም እኛ ብልጽግናዎችም የምንሰራቸው የልማት ስራዎች ውጤታማ እንደሚሆኑ የምንተማመነው በእናንተ በህዝባችን ነው ብለዋል። በአዳማ ከተማ ህገወጥ የጦር መሳሪያ ደብቀው የተገኙ አንድ የሃይማኖት አባትን ጨምሮ 6 ግለሰቦችን በቁጥጥር ስር ማዋሉን ፖሊስ አስታወቀም። ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረትም የፍርድ ቤት ትዕዛዝ አውጥቶ በግለሰቦቹ ቤት ዛሬ ባካሄደው ድንገተኛ ፍተሻም የተለያዩ 20 የጦር መሳሪያዎች ከ1264 ጥይት ጋር መገኘቱን የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር መንግስቱ ኢጅራ ገልጸዋል። በድንገተኛ ፍተሻው ክላሽንኮቭ፣ ሽጉጥና የእጅ ቦምብ መገኘቱን ገልጸውም ተጠርጣሪዎቹ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑንም ተናግረዋል። የጦር መሳሪያ ከተገኙባቸው መካከል አንዱ የሆኑት የሃይማኖት አባት 4 ሽጉጥ፣ ከ500 በላይ የክላሽንኮቭ ጠመንጃ ጥይትና ከ100 ሺህ ብር በላይ ደብቀው ተገኝተዋል ሲሉም ኮማንደሩ መናገራቸውን ኢዜአ ዘግቧል። በተያያዘ መረጃም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 በአንድ ግለሰብ መኖሪያ ቤት ውስጥ የተደበቁ ከ4000 በላይ የተለያዩ ጥይቶችና 1 ሽጉጥ ተይዟል ብሏል። ፖሊስ እንዳለውም የተደበቀው ጥይትና ሽጉጥ የተያዘው በህብረተሰቡ ጥቆማ ከብሔራዊ መረጃ ደህንነት አገልግሎት ቅንጅት ጋር በተሰራ ስራ ነው ብሏል። የከተማዋን ብሎም የሀገሪቱን ሰላም ለማደፍረስ እኩይ ዓላማ ይዘው የሚንቀሳቀሱ ግለሰቦችን የጦር መሳሪያዎችን በህገወጥ መንገድ ከቦታ ቦታ ሲያዘዋውሩ በህዝብ ጥቆማና በጸጥታ አካላት ክትትል በቁጥጥር ስር እየዋሉ እንደሚገኙም ፖሊስ ያስታወሰ ሲሆንም ለዚሁ ሀገር የማፍረስ ዓላማ ሲንቀሳቀሱ የነበረ ተጠርጣሪ ነው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ጎፋ ኢንዱስትሪ መንደር ተብሎ በሚጠራው አካባቢ የተያዘው ሲልም አስታውቋል። ግለሰቡ በመኖሪያ ቤቱ ተደብቆ ያስቀመጣቸው 3007 የማክሮቭ ሽጉጥ፣ 1320 የብሬን፣ 5 የክላሽንኮቭ በአጠቃላይ 4332 ጥይቶች እንዲሁም 1 የቱርክ ሰራሽ ሽጉጥ በተጨማሪም ባዶ የጥይት ማሸጊያ ሳጥኖች በቁጥጥር ስር መዋል ተችሏል ሲልም ገልጿል። ፖሊስ በተጠርጣሪው ላይም ምርመራ እያጣራ ይገኛልም ብሏል። ከአዲስ አበባ ከተማ አስተዳደር በወቅታዊ ጉዳዮች ላይ የተሰጠ መግለጫም ጠላቶቿ ፈርሰው ያልቃሉ እንጂ ኢትዮጵያ መቼም አትፈርስም፣ አዲስ አበባም ከሰላማዊ የብልጽግና ጉዞ አትስተጓጎልም። ሀገራችን ኢትዮጵያ በታሪኳ ለበርካታ ጊዜያት ከውጭ ጠላቶች ወራሪና መሰል ጥቃቶች ተሰንዝረውባታል። ሁሉም የውጭ ወራሪና ጠላቶች በጀግና ልጆቿ በመመከት ጠላትን አሳፍራ መመለስ የቻለችም ሲሆን በአንጻሩ ደግሞ ከአብራኳ የወጡ ከሃዲዎችና ባንዳዎች ከውጭ ጠላት ጋር በማበር ሲያዳክሟት የነበሩ መሆኑንም ከታሪካችን እንረዳለን። አሁን ባለንበት ዘመን አገራችንና ሕዝቦቿን አዋርደው ከሚኖሩት ድህነት፣ ብልሹ አስተዳደርና አፈና በማላቀቅ ብልጽግና፣ ነጻነትና እኩልነት መዳረሻችን በማድረግ በመንደርደር መንገድ በመረባረብ ላይ በምንገኝበት ወሳኝ ወቅትም ታሪክ ራሱን ይደግማል እንዲሉ የውጭ ታሪክ ጠላቶችና የውስጥ ባንዳዎችን መቀናጀት ሀገራችንን ለማፍረስ እየተረባረቡ ይገኛሉ። በእርግጥም ይህ ወቅት ለኢትዮጵያም ሕዝብ ሆነ ለጠላቶችም ወሳኝ ወቅት ነው። በያዝነው ዓመትም መገባደጃ የሀገራችን ታሪክ የሚቀይሩ 2 ታላላቅ ሁነቶች እውን ይሆናሉ። አንደኛው በሀገራችን በታሪኳ ነጻ ዲሞክራሲያዊ ምርጫ በማካሄድ
ህዝቦቿ ወደውና ፈቅደው በመረጡት መንግስት ለመተዳደር የሚወስኑበት ሲሆን፣ ሁለተኛው ደግሞ ድህነትና ታሪካዊ ጠላቶቻችንን ከሀገራችን ጫንቃ ለአንዴና ለመጨረሻ ጊዜ ለማውረድ እጅግ ወሳኝና የብልጽግናችን ነጸብራቅ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ ከውስብስብ የአፈጻጸም ችግሮች ተላቆ ሁለተኛው ሙሊት የሚከናወንበት እንዲሁም ኃይል ማመንጨት የሚጀምርበትም ነው ብሏል። የሰዓቱ መረጃዎቻችን የሰማችኋቸውን ይመስሉ ነበር። ከሰዓታት በኋላ በአዳዲስና እጅግ ታማኝነት ባላቸው መረጃዎች እንገናኛለን። እስከዛው ድረስ በያላችሁበት ሰላሙን ሁሉ ለእናንተ ተመኘው። ቸር ወሬ ያሰማን።